አሁን ላይ ሶስተኛ ዓመቱን የያዘውና የመቆም ምልክት የማይታይበት የሱዳን አውዳሚ የእርስ በርስ ጦርነት በቅርቡ በፈጥኖ ድጋፍ ሰጪ ኃይሉ RSF የታየው ወታደራዊ ግስጋሴ ግጭቱን ወደ ኢትዮጵያ ምዕራባዊ ድንበር አቅራቢያ አምጥቶታል። ከኢትዮጵያው ቤኒሻንጉል ጉሙዝ ክልል ጋር በሚዋሰነው የሱዳን ብሉ ናይል ግዛት ውስጥ ያለው ውጊያ ተባብሷል። እንደ ሱዳን ህዝባዊ ነጻነት ንቅናቄ ሰሜን SPLM-N ያሉ የRSF አጋሮች እንደ ዴር መንሱር ያሉ ስልታዊ ከተሞችን መቆጣጠራቸው ስደተኞች ወደ ኢትዮጵያ ግዛት እንዲፈሱ ምክንያት ሆኗል። ይህ ድንበር አካባቢ ያለው ፍጥጫ ድንበር ተሻጋሪ ጥቃቶችን ከመጨመሩም በላይ የሱዳን የውስጥ ትርምስ የአፍሪካ ቀንድን ሁኔታ እንዴት እየቀየረው እንደሆነና ኢትዮጵያም ሳታስበው ወደ ግጭቱ እየገባች መሆኗን አመላካች ነው። በጀነራል አብዱል ፈታህ አልቡርሃን የሚመራው የሱዳን ጦር ሳፍና በመሐመድ ሐምዳን ዳጋሎ ሄሚቲ በሚመራው RSF መካከል ያለው ግጭት የየራሳቸው ስልታዊ ጥቅም የሚያሳድዱ የውጭ ኃይላትን ስቧል። የተባበሩት አረብ ኤሚሬትስ UAE የሱዳንን የወርቅ ሀብትና የቀይ ባህር ወደቦችን ለመቆጣጠር በሚል ለRSF መሰረታዊ ድጋፍ መሳሪያ፣ ገንዘብና ሎጂስቲክ በመስጠት ግንባር ቀደም ናት። በሌላ በኩል ኢራን በክልሉ ያላትን ጸረ ምዕራባውያን አጀንዳ ለማራመድ የሱዳን ጦርን በድሮን ቴክኖሎጂ ትደግፋለች። ግብጽና ሳዑዲ አረቢያ የአባይን ውሃ ደህንነትና የቀጠናውን መረጋጋት በመስጋት ከሱዳን ጦር ጎን ቆመዋል። ሩሲያ ደግሞ በቀይ ባህር ላይ የባህር ኃይል ጦር ሰፈር ለማግኘት ስትል ለሁለቱም ወገኖች የገንዘብ ድጋፍ ታደርጋለች ተብላ ትከሰሳለች። እነዚህ ጣልቃ ገብነቶች የተባበሩት መንግስታት ድርጅት እንዳስጠነቀቀው ጦርነቱን ዓለም አቀፋዊ በማድረግ ሱዳንን የእጅ አዙር ጦርነት ፕሮክሲ ዎር አውድማ አድርጓታል። የሱዳን ጎረቤቶች ግጭቱን በጥንቃቄና በራስ ጥቅም ስሌት እየተከታተሉት ነው። ደቡብ ሱዳን ከRSF ጋር ለተሰለፉት የSPLM-N ተዋጊዎች የአቅርቦት መስመር በመሆን ታገለግላለች። ግብጽ በአባይ ላይ ያላትን ጥቅም ለማስከበርና የጽንፈኛ ኃይላትን ስርጭት ለመክታት በሚል የሱዳን ጦርን በጽኑ ትደግፋለች። የቻድና የመካከለኛው አፍሪካ ሪፐብሊክ ቅጥረኛ ወታደሮችም በRSF በኩል የተመለመሉ መሆኑ ቀጠናዊ አለመረጋጋቱን ጨምሮታል። ኢትዮጵያ ግን በሁለት ተቃራኒ ሁኔታዎች ውስጥ ትገኛለች። በይፋ ገለልተኛ ነኝ ብትልም በሱዳንም ባለስልጣናት በኩል ግን እንደ አልፋሽጋ ድንበር ውዝግብና የህዳሴው ግድብ ውጥረት ባሉ የታሪክ ጠባሳዎች ምክንያት ወደ RSF አጋድላለች በሚል ትከሰሳለች። ይህም በካርቱም በኩል ኢትዮጵያ በሴራው ውስጥ ተባባሪ ናት የሚል ማስጠንቀቂያ እስከ መስጠት ደርሷል። በዓለም አቀፍ ደረጃ አንዲት ሉዓላዊ ሀገር ድንበሯን ከጎረቤት ግጭት የመጠበቅ ዲፕሎማሲን የመጠቀምና ጣልቃ ለመግባት መርህን መከተል ይኖርባታል። ይህ የአፍሪካ ህብረትና የተባበሩት መንግስታት መርህ የስደተኞችን ቀውስና የታጣቂዎችን ስርጭት ለመከላከል ያለመ ነው። ሆኖም ከዚህ በተቃራኒ ኢትዮጵያ በቤኒሻንጉል ጉሙዝ ክልል ውስጥ ከኮሎምቢያ፣ ቻድና ደቡብ ሱዳን የመጡ ቅጥረኞችን ጨምሮ ከ10 ሺዎች በላይ ተዋጊዎችን የያዘ የRSF ማሰልጠኛ ካምፕ ፈቅዳለች የሚሉ ሪፖርቶች አሉ። እነዚህ ካምፖች በኢትዮጵያዊው ጀነራል ጌታቸው ጉዲና የሚመራና በተባበሩት አረብ ኤሚሬቶች ድጋፍ በአሶሳ በኩል የሚቀናጁ መሆናቸውን የሱዳን ምንጮች ይገልጻሉ። ይህ ሁኔታ ጠቅላይ ሚኒስትር አብይ አህመድ ከሄሜቲ ጋር የጀመሩት ወዳጅነት ውጤት እንደሆነና ከሱዳን ጦር ጋር ያለውን ግንኙነት እንደመረዘው ይነገራል። ይህ ተሳትፎ ለኢትዮጵያ ብሔራዊ ደህንነት በተለይ የሸኔና የፋኖ እንቅስቃሴን ጨምሮ በውስጥ ግጭት ውስጥ ለሚታመሰው የቤኒሻንጉል ጉሙዝ ክልል ትልቅ አደጋ ነው። በዚህ ክልል የሚገኘው ታላቁ የኢትዮጵያ ህዳሴ ግድብ ከፍተኛ ጥበቃ የሚሻ ፕሮጀክት ነው። የRSF ወደ ድንበሩ መጠጋትና የግጭቱ መዛመት ግድቡን ለጥፋት ሳቦታጅ ወይም ለአቅርቦት መስተጓጎል ሊያጋልጠው ይችላል። በተጨማሪ ወደ አማራና ቤኒሻንጉል ጉሙዝ ክልሎች የሚገቡ በሺዎች የሚቆጠሩ ሱዳናውያን ስደተኞች የሀገሪቱን ውስጣዊ ውጥረትና የሀብት እጥረት ያባብሱታል። ባለሙያዎች እንደሚያስጠነቅቁት ይህ ሁኔታ ወደ ሰፊ ቀጠናዊ ጦርነት በማምራት ኤርትራንና ግብፅን ጭምር ወደ ግጭቱ ሊያስገባ ይችላል። ከድንበር ውዝግቡ ባሻገር የሱዳን ጦርነት በ10 ሺዎች የሚቆጠሩ ሰዎች ለሞት 11 ሚሊዮን ሰዎችን ለስደትና ለረሃብ ዳርጓል። RSF በዳርፉርና በኮርዶፋን እያደረገ ያለው የግዛት መስፋፋት ሱዳንን ለሁለት የመክፈል አደጋ አምጥቷል። በጄዳና በካይሮ የተደረጉ ድርድሮች በውጭ ኃይላት ጣልቃ ገብነት ምክንያት መዝለቅ አልቻሉም። ለኢትዮጵያ ይህ የድንበር ፍጥጫ እንደ አልፋሽጋ ያሉ የቆዩ ቁስሎችን የሚቀሰቅስ ሲሆን ኢትዮጵያ በቀይ ባህር ላይ ካላት ፍላጎት አንጻር አጋሮቿን እንደገና እንድትገመግም ሊያስገድዳት ይችላል። ግጭቱ ወደ ምስራቅ እየገፋ በመጣ ቁጥር ዓለም አቀፍ የሽምግልና ጥረት ካልተደረገ የአፍሪካ ቀንድ ወደ ማያልቅ ትርምስ ውስጥ ሊገባ ይችላል።